እጃችሁ ከፋሉ ሻላባራባስ ኖርማል ለሆነ ለእናንተ ሰፈር ዛሬ የለውጥ ክስተት ይሆናላችሁ። አሜን። ሁሉም አንድ መልክ ለሆነ ለእናንተ ሰፈር በኢየሱስ ክርስቶስ የታድሰው ክስተት ይሆናላችሁ። አሜን። አዲስ ነገርን ሰዎች በእናንተ የአንድ ምሽት ይልማላችሁ። ሰዎች የአንድ ምሽት የአንድ መተያም አልገቢ ከቀሞላቁ መቲ መቃወመን እንከፋለ ሚጦይ መቃወመን ሚጦይ ለበከተያ ማሪስ አጥበቀቆ ለበከተያ ጸሎሰቆ ግን መተያ መቃው የሆነ አንከፋለ በጌታ በኢየሱስ ኦ ሐቃው ኪ ተግባር ያው ሙአያሞ አከባባዩ ሙአተኞን መተተኞን ሚቀየውን ክልሽን ሰፈር ወቆ አሜን አንተ የአንድ ምሽትንም እኮ ዶላር ነው ይመነዘራል። ታመ ከሆነ ፈውስ ይሆናል። ውድቀ ከሆነ ትንሣኤ ይሆናል። ባዶ ሆነ ከሆነ በረከት ይሆናል። የተዘጋበት መንገድ ቁልፍ ይሆናል። የአንድ ምሽት ከእግዚአብሔር አሜን አልሽው የተስማመሽው ነገር ካለ በአደባባይ ከሚጋፈጠው ከጠላት ጡንቻ ይበልጣል። ከኔ ጋር ያለው ቦሎስ ከኔ ጋር ያለው ከሁሉ በላይ ነው። ከሁሉ በላይ ነው። ጳውሎስ አገኛና ወደደው። ትህትናውን ሲያይ የትናንትና ሰው አይደለም። ተግባሩን ሲያይ የትናንት ሌባ አይደለም። ጸባዩን ሲያይ ሕይወቱን ሲያይ የትናንት ባሪያ አይደለም። ክርስቶስን አግኝቶ ባሪያም ጨዋም የለም። ሁሉም በክርስቶስ አንድ ነው። ሰውየው ምን ያህል መታደል ውስጥ እንደገባ ታረዳና ወይኔ ያለ እኔ ጋር እንዳይቀር ምክንያት የሚፈጥር ነገር ዛሬ ባይከሰት ነው። ለምን ያለ ፈቃደና አስሞትን አንተ ጋር አስቀረ የሚል ክስ የማይመጣ ቢሆን ነው የኔ ልጅ ነበር፣ እሱ እኔን ያገለግለኝ ነበር። ነገር ግን አለ ደብዳቤ መጻፍ ይሻለኛል አለና ወደ ቆላስይስ ፊልሞና ጋር ጻፈ። በነገራችን ላይ ፊልሞና ማለት በሶስተኛ ወንጌል ጉዞ በጳውሎስ እጅ ላይ ጌታን የተቀበለ ሰው ነው። በጳውሎስ ያደገ ሰው ነው። በጳውሎስ የተመከረ ሰው ነው። በጳውሎስ ዕውቅና ያገኘ ሰው ነው። የዘላለምን ሕይወት በጳውሎስ በኩል ያገኘ ሰው ነው። የተሻለ ኑሮ የሚኖር ሰው ነው። ክርስቶስን አገኝተው በራሱ ግቢ በቆላስይስ አገር ላይ ይገርማቸዋል ቸርችን ሰርተው አማኞችን የሚያኖር ሰው ነው። ያ ሁሉ የሆነው ከጳውሎስ እጅ ጌታን ከተቀበለ በኋላ ጻፈውና አብረ ሰራተኛ ለሆን ይላንተ ለይታችንም ለባለቤት ለአፍቢያ ደብዳቤ ይድረስላችሁ አናስሞስን ዛሬ ትቀበሉ ዘንድ ማስገደድ ይችል ነበር። እንደ ሐዋርነቴ መጠን ማስገደድ ይችል ነበር። እንደ አባቴ መጠን ማስገደድ ይችል ነበር። እንደ ታላቅ መሆኔ መጠን ግን በፍቅር ጠይቃለሁ። እንዴት ትላንት ካንተ ዘንድ ተባሮ የመጣ አናስሞስ አሁን እኔ ጋር ተለውጧል። እኔ ቢሆን አሜን ይል ነበር። አሜን። እጆቻችሁን ከፍ አድርጉ። ዛሬ ወደዚህ ዛሬ ቸርች ገብቼ መጥቻለሁ የሚል ሰው ሳይሆን እሱ አይደለም ክርስቲያን። የትም ግባ ቸርች ገብቼ ነው የመጣሁት የሚል ሰው ሳይሆን በገባበት ላይ እግዚአብሔር ሕልውና ነክቶት በገባበት ላይ የእግዚአብሔር ሐሳብ ጸድቆት አሜን ባለው ቃል ላይ አልፎ የእግዚአብሔር ኃይል በሽታን ፈውሶት አሜን ባልሽው ቃል ላይ የእግዚአብሔር ኃይል አልፎ ችግር አቤት ጠራርገው ለውጥ አገኘው የሚል ሰው ከዚህ ውስጥ ይከሰታል። አሜን ማያት የሚጀምሩበት ምክንያት ትሆናላችሁ። አንድ ሰው ጮኸ አሜን ይበላይባ የለም በተባለ ምዕራፍ ላይ ለታ ዳመናን አይታ ከሆነ አሜን አትበል። ዝናብን አይታ ከሆነ አሜን፣ ንፋስንም አይታ አሜን አትበል። ያንተ አምላክ ንፋስ የለም ዳመና የለም። ማታ አሜን ያስባለው ጠዋት ማለዳ ላይ አቻካታሳባ ውሃ በምድረ በዳ እያናወጠ እንዲመጣ ያደርጋል። የሚመጣ ውሃ ደግሞ ለአንተና ለአንቺ መጠጫ ይሆናል። ከፊት ለፊታችሁ ለቆመው ለጠላት ግን በኢየሱስም ጨራር ይሆናል። አንጃችሁን ከፍ አድርጉና በእኔና በሕይወቴ በሉስ እግዚአብሔር ጣልቃ ገብተዋል። ሻላባራባስ ዋላ ፕሮሹ አናስሞስን ለመቀበል አሁን አይቸግርም። ትላንት ችግረኛ ነበር፣ አሁን ግን የመፍትሄ ሰው ሆኗል። ትላንት የመከራ ሰው ነበር፣ አንተን የማያሳርፍ ሰው ነበር። ለአንተ እረፍት የማይሰጥ ሰው ነበር። አሁን ግን ይገርምሃል። በዚህ በጥቂት ጊዜ እላዩ ላይ የተለጠፈውን የባርነትን ታፔላ ነቅለው
አሁን ምን ሆነ አትለው ተለውጦ ወንድም ሆኖ ነው ወደ አንተ የሚወጣው። ባሪያ ብለህ አትጠራውም። አሁን አይደል ወደ አንተ ሲመጣ ባሪያ ብለህ ሳይሆን ድሮ ታውቃለህ አይደል እኔን ስትቀበለኝ በነበረው ክብር የኔ አባቴ ብለህ የኔ ሐዋርያ ብለህ የኔ መካሪ መንፈሳዊ አባቴ ብለህ እኔን ስትቀበለኝ የነበረው ክብር ታውቃለህ። አናስሞስን በዚህ ክብር ትቀበላለህ። እንዴት ባሪያ ብለህ አትቀበለውም? ክርስቶስን አግኝተው ወንድም ሆነዋል። ቀኝ እጃችሁን ከፍ አድርጉ። ማንኛውም የማይወክላችሁና የማይመጥናችሁ ስም የተሰየማችሁ ሰዎች በጌታ በኢየሱስም አንድ እርምጃ አለፍ ስትል ያ መከራ ይንከባለላል። የማይመጥናችሁን ስም ለግድ ተሸክማችሁ የዞራችሁ ሰዎች፣ የማይወክላችሁን ስም ለግድ የተሸከማችሁ ሰዎች ዛሬ ምሽት አሜን ያልከው ቃል ከላይ ላይ አንከባልለዋል። ዣላባራባራባራቦስ አባቴ ብለህ ስትናወጥ ስትቀበል እንደነበረ አናስሞስ እኮ እንዲህ ሆነዋል። ከኔ ተምሮሃል፣ ተካፍለዋል፣ መልካም ወዳጅ ሆኗል። ይገርምሃል ትቀየማለህ ብዬ እንጂ ልሰጥ የማልነበረው የአናስሞስ የውስጡ ነገር ሲያየው ተወዳጅ ነው። ይወደድላችሁ። አሜን።